ትግራይና ኢትዮጵያን ወክለው የሚደራደሩ አመራሮች ስም ዝርዝር ይፋ ተደረገ። በዛሬው ዕለት የኢትዮጵያና የትግራይ ከፍተኛ ባለስልጣናት በደቡብ አፍሪካ ፊት ለፊት እንደሚገናኙም ተገለጸ። የሰላም ድርድር ይካሄዳል እየተባለ ባለበት ወቅት በትግራይ የተለያዩ ግንባሮች ኃይለኛ ውጊያ መቀጠሉን ተነገረ። የኢትዮጵያ መንግስት የትግራይ ከተሞች መቆጣጠሩን እንደሚቀጥል አስታወቀ። የኢትዮጵያና የኤርትራ ሰራዊት በትግራይ ከተሞች ላይ ኃይለኛ የአየር የድሮንና የከባድ መሳሪያ ጥቃት እንደፈጸሙና እኩለ ሌሊት ላይ መቀለን እንደደበደቡ ተገለጸ። የተከበራችሁ ተከታታዮቻችን አብራችሁን ስትቆዩ የእነዚህንና ሌሎች ዜናዎችን ዝርዝር የምናሰማችሁ ይሆናል። መልካም ቆይታ። የትግራይ መንግስትንና የአብይ አህመድ ቡድንን ወክለው የሚደራደሩ አመራሮች ስም ዝርዝር ይፋ ተደረገ። በዛሬው ዕለት የኢትዮጵያና የትግራይ ከፍተኛ ባለስልጣናት በደቡብ አፍሪካ ፊት ለፊት እንደሚገናኙ እየተገለጸ ሲሆን የአብይ አህመድ መንግስትና የትግራይ መንግስት የሰላም ተደራዳሪዎች ደቡብ አፍሪካ ማቅናታቸው ተገልጿል። በትግራዩ ጦርነት እየተፋለሙ ያሉት እነዚህ ኃይሎች ወኪሎቻቸው ዛሬ ለሚጀመረው የሰላም ንግግር ደቡብ አፍሪካ ያቀኑ ሲሆን የትግራይ መንግስት ማዕከላዊ ኮሚቴ አባል ፕሮፌሰር ክንደያ ገብረ ህይወት የትግራይ መንግስት የሚወክሉ ተደራዳሪዎች ደቡብ አፍሪካ ደርሷል ሲሉ በትላንትናው ዕለት በትዊተር ገጻቸው ላይ ጽፈው ነበር። በተመሳሳይ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ጠዋት ይፋ ባደረገው መግለጫው በሰላም ንግግሩ ላይ የሚሳተፉ የኢትዮጵያ ልዑካን ቡድን ዛሬ ጠዋት ወደ ደቡብ አፍሪካ አምርቷል ብሏል። ሁለቱም ኃይሎች ልዩነቶቻቸውን በንግግር ለመፍታት በጠረጴዛ ዙሪያ የሚቀመጡ በትግራይ የሚካሄደው ጦርነት ተጠናክሮ በቀጠለበት ወቅት ሲሆን ባለፉት ቀናት የአብይ አህመድ መንግስት ጥምር ኃይል በርካታ ከተማዎችንና የትግራይ አካባቢዎችን ተቆጣጥሬያለሁ እያለ ባለበት ጊዜ ነው ዛሬ ሰኞ ጥቅምት 14 ቀን 2015 ዓ.ም ጀምሮ በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና በትግራይ መንግስት መካከል የሰላም ውይይት ይካሄዳል ተብሎ የሚጠበቅ ሲሆን ፕሮፌሰር ክንደያ በትዊተር ገጻቸው ላይ በአፍሪካ ህብረት በሚመራው የሰላም ንግግር ላይ የሚሳተፈው የትግራይ ልዑክ ደቡብ አፍሪካ እንደደረሰና የአፍሪካ ህብረት የሚመራው የሰላም ድርድር የትግራይ ተወካዮች የሚያነሷቸው አንገብጋቢ ጉዳዮች ግጭት በአስቸኳይ እንዲቆም ያልተገደበ የሰብአዊ እርዳታ ማቅረብና የኤርትራ ኃይሎች ከትግራይ ማስወጣት የሚሉ መሆናቸውን አስታውቀው ነበር። የትግራይ መንግስት ዛሬ ይፋ ባደረገው መግለጫው ደግሞ ወደ ደቡብ አፍሪካ የላካቸውን ተደራዳሪዎች ስም ዝርዝር ይፋ ያደረገ ሲሆን በዚህም መሰረት አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤ፣ አምባሳደር ወንድሙ አሳምነው፣ ዶክተር ፍስሐ ሀፍተጽዮን፣ ተወልደ ገብረትንሳኤ፣ ካሳ ገብረ ዮሐንስ፣ አሰፋ አብርሃ እንዲሁም ሌሎች ጠባቂዎቻቸው ፕሪቶሪያ እንደገቡ አስታውቋል። በኢትዮጵያ መንግስት በኩል ደመቀ መኮንን፣ ጌዲዮን ጢሞቴዎስ፣ ተመስገን ጥሩነህ፣ ሬድዋን ሁሴን፣ ሌተናል ጀነራል ብርሃኑ በቀለ፣ ዶክተር ጌታቸው ጀንበር፣ ሐሰን አብዱል ቃድር የሚገኙበት ሲሆን በአፍሪካ ህብረት መሪነት ከኢትዮጵያ መንግስት ጋር የሚደራደረው የትግራይ ልዑክ ደቡብ አፍሪካ መግባቱ ቀደም ሲል እየተገለጸ መጥቷል። ዶክተር ደብረጽዮን ገብረ ሚካኤል ወደ ደቡብ አፍሪካ አቀኑ የሚል የኢትዮጵያ አክቲቪስቶች ያናፈሱት ወሬ ሐሰት እንደሆነ የተገለጸ ሲሆን የትግራይ ተወካዮች አሜሪካና አውሮፓ ለደህንነታቸው ዋስትና እንደሚሰጣቸው ተገልጿል። የትግራይ መንግስት ላለፉት 2 ዓመታት ገደማ የተከፈተበትን ዘር የማጥፋት ጦርነት በትግራይ ሰራዊት በኩል እየተከላከለ የመጣ ሲሆን ከዚህ ቀደም ቃል አቀባዩን አቶ ጌታቸው ረዳንና ጀነራል ጻድቃንን እንደ ተደራዳሪ ቡድን መሰየሙ መግለጹ የሚታወስ ሲሆን ዛሬ በደቡብ አፍሪካ ይካሄዳል ተብሎ የሚጠበቀው የሰላም ንግግር የሚመራው በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሲሆን ድርድሩ ለዜጎች መረጋጋት ይመልሳል ተብሎ ተስፋ ቢጣልበትም እንኳን አብይ አህመድ አሜሪካውያንንና ምዕራባውያንን ለማታለል ለምሳሌ ያደረገው እንደሆነ እየተገለጸ ነው። የአሜሪካ የውጭ ጉዳይ ቢሮ ጥቅምት 11 ባወጣው መግለጫ ላይ የሰላም ውይይቱ አሜሪካ እንደምትደግፍ ገልጾ ድርድሩ በሀገሪቱ ያለው ውጊያ ይገታል የሚል ተስፋ እንዳለው ገልጾ ሲሆን ደቡብ አፍሪካ ይህንን ውይይት ለማስተናገድ በመፍቀዷም አመስግኗል። የአፍሪካ ህብረት ልዩ ልዑኩ ኦባሳንጆ እንዲሁም የአፍሪካ ህብረት ፓናል አባል የሆኑት ፑምዚሌ ማሉምቦ ኑቹንጋ እና ኡሁሩ ኬንያታ የሰላም ስምምነት ላይ እንዲደረስ የሚያደርጉት ጥረትም አሜሪካ እንደምትደግፍ በተደጋጋሚ ገልጻለች።
የሰላም ድርድር ይካሄዳል እየተባለ ባለበት ዕለት የኢትዮጵያ መንግስት የትግራይ ከተሞችን መቆጣጠር እንደሚቀጥል አስታወቀም። የትግራይ ከተሞችን መቆጣጠርን እቀጥላለሁ በማለት መግለጫ ያወጣው የአብይ አህመድ መንግስት የኢትዮጵያ መንግስት ምንም እንኳን በደቡብ አፍሪካ ድርድር ቢሳተፍም እንኳን የኢትዮጵያ ሰራዊት የትግራይ ከተሞችን ለመቆጣጠር ወደፊት እያቀና ይገኛል ሲል መግለጫ አውጥቷል። ይህም የኢትዮጵያ መንግስት ከትግራይ መንግስት ጋር የእውነት ሳይሆን የምስል ድርድር እያካሄደ መሆኑን ያገናዘበ ሆኗል። በሌላ በኩል የሰላም ድርድሩ በደቡብ አፍሪካ ይካሄዳል እየተባለ ባለበት ወቅት ትግራይ ውስጥ ኃይለኛ ጦርነት እንደቀጠለ ተገልጿል። የትግራይ ህዝብን ከምድረ ገጽ ለማጥፋት ጥምረት በፈጠሩት የኤርትራና የኢትዮጵያ ሰራዊት እንዲሁም የትግራይ ህዝብን ለመታደግ እየታገለ ካለው የትግራይ ሰራዊት ጋር ከፍተኛ የሆነ ውጊያ እየተካሄደ ሲሆን በሶስት ግንባሮች ኃይለኛ ውጊያ መቀጠሉም ተገልጿል። በራያ ግንባር በእንዳመሆኒ እንዲሁም በራያ አዘቦ ወረዳዎች ላይ ጦርነቱ የቀጠለ ሲሆን በሰለክለካና በዛና እንዲሁም በሰመማ አካባቢዎችም ውጊያ ቀጥሏል ተብሏል። በተለይም በትላንትናው ዕለት ከባባድ ጦር መሳሪያዎችን ጨምሮ እስከ አፍንጫው የታጠቀውና ከክሳድ ዒቃ ወርዶ ወደ ጭላ ለመግባት የሞከረው የኤርትራ ሰራዊት በትግራይ ሰራዊት ከፍተኛ ጉዳት እንደደረሰበትና መደምሰሱ ተገልጿል። በተያያዘው ዜና በአክሱምና በሽረ ከተሞች ቤት ለቤት እየዞሩ ህዝብን እየጨፈጨፉ እንደሚገኙ የተገለጸ ሲሆን በአድዋም በእንዳባ ገሪማ አካባቢ 2 ንጹሃን አረጋውያንን እንደረሸኑ ተገልጿል። በተጨማሪ የኤርትራ ጦር በሰመማ ወደ 40 የሚጠጉ የትግራይ ወጣቶችን ሰብስቦ በግፍ እንደረሸነም የዓይን እማኞች ያደረሱን መረጃ አመላክቷል። የአብይ አህመድ መንግስት የትግራይ ከተሞችን በአየር በድሮንና በከባድ መሳሪያ እየደበደበ መሆኑን ተገለጸ። ከኤርትራ ጦር ጋር በመሆን የትግራይ ህዝብን ለማጥፋት ከፍተኛ ጥረት እያደረገ የሚገኘው የኢትዮጵያ መንግስት በትላንትናው ዕለት ብቻ 3 የትግራይ ከተሞችን የደበደበ ሲሆን ህፃናት የሚገኙባቸው አዛውንቶች በጥቃቱ ተገድለዋል። የኢትዮጵያና የኤርትራ ሰራዊት በትግራይ ከተሞች ላይ ኃይለኛ የአየር የድሮንና የከባድ መሳሪያ ጥቃት እየፈጸሙ ሲሆን ትላንት እኩለ ሌሊት ላይ ደግሞ መቀለ ከተማን እንደደበደቡ ትግራይ ቴሌቪዥን ዘግቧል። ጥቅምት 13 ቀን 2015 ዓ.ም የኢትዮጵያ መንግስት በአብይ አዲ ከተማ በፈጸመው የድሮን ጥቃት የ2 ዓመት ህፃንን ጨምሮ በርካታ ንጹሃን ወገኖችን እንደጎዳ የተገለጸ ሲሆን እንደ ትግራይ ቴሌቪዥን ዘገባ ስንት ንጹሃን ዜጎች እስካሁን ድረስ እንደሞቱ ባይታወቅም እንኳን የአብይ አህመድና የኢሳያስ አፈወርቂ ወራሪ ጦር ብዙ ህዝብ በሚበዛባቸው ከተሞችና መንደሮች ላይ ተከታታይ ከባድ የጦር መሳሪያ ጥቃቶች እያደረሱ ይገኛሉ። አዲግራት ከተማም ተደብድባለች። የድሮን ጥቃቱ ከአብይ አዲ በተጨማሪ በአድዋ፣ ማይቅነጻል፣ በወርቅ አምባና ሰለ የተባሉ አካባቢዎች ላይ ሰላማዊ ሰዎች ላይ ያነጣጠረ እንደነበረም ተዘግቧል። የሮማው ሊቀ ጳጳስ በኢትዮጵያ ያለው የማያቋርጥ ጦርነት ስጋት አሳድሮብኛል ሲሉ የሰላም ንግግሩ ፍሬያማ እንዲሆን መመኘታቸውን ተገለጸ። በትግራይ ያለው የማያቋርጥ ጦርነት ስጋት አሳድሮብኛል ሲሉ የሮማው ሊቀ ጳጳስ አቡነ ፍራንሲስ ትላንት በትዊተር ገጻቸው ላይ የገለጹ ሲሆን ለትግራይ ንጹሃንም ጸሎት አድርጓል። ሊቀ ጳጳሱ አክሎም ፓርቲዎች ለውይይት የሚያደርጉት ጥረት ወደ እውነተኛ የእርቅ መንገድ ይመራ ዘንድ ጸሎታችንንና አጋርነታችንን ለንጹሃን ኢትዮጵያውያንና ተጋሩ ወንድምና እህቶቻችን አስፈላጊውን ሰብአዊ እርዳታ ያለ እንከን እንዲዳረስ ያድርግ በማለት ጸሎታቸውን አድርሷል። ሩሲያ በሰላማዊ ሰዎች መጠቀሚያ የኃይል አውታሮች ላይ መጠነ ሰፊ ጥቃት በመክፈቷ ምክንያት ሀገር አቀፍ የኃይል መቋረጥ እንደተከሰተ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በትላንትናው ዕለት አስታወቁ። የዩክሬን ባለስልጣናት በሀገሪቱ የሚገኙ 1.5 ሚሊዮን ቤቶች ያለ ኤሌክትሪክ ኃይል እንደቀሩ ያስታወቁ ሲሆን ዘለንስኪ ግን አብዛኞቹ የሩሲያ ሚሳኤሎችና ድሮኖችን ተመተው መጣላቸውን በመግለጽ ቀደም ብሎ በሀገራቸው የጦር ኃይል በኩል ከምድርና ከባህር ከተነሱ 33 ሚሳኤሎች መካከል 18ቱን ማክሸፋቸው ተጠቅሶ የተገለጸውን መግለጫ በድጋሚ አጠናክሯል። ሀገራቸው ሙሉ በሙሉ የሩሲያን ጥቃት ለመመከት የሚያበቃ አቅም በአሁኑ ጊዜ ባይኖራትም ከአጋሮቻቸው ጋር በመሆን
በአስፈላጊው ደረጃ ላይ ቀስ በቀስ እንደሚደርሱ እርግጠኛ መሆናቸውን ዘለንስኪ አስታውቋል። ባለፉት 2 ሳምንታት ሩሲያ በዩክሬን የኃይል ጣቢያዎች፣ የውሃ አቅርቦት ስርዓትና ሌሎች ቁልፍ መሰረተ ልማቶች ላይ ጥቃቷን አጠናክራለች። ዘለንስኪ በጥቃቶቹ ምክንያት የኃይል መቆራረጥ የገጠማቸው ግዛቶችን ኃይል መልሶ ለማንሰራራት መቻሉንም ጠቁሟል። ከአውሮፓውያኑ ጥቅምት 10 ወዲህ በተከፈቱ ጥቃቶች ብቻ የዩክሬን 30 በመቶ የኃይል ጣቢያዎች እንደወደሙ ዘለንስኪ የተናገሩ ሲሆን የሀገሪቱ ጠቅላይ ሚኒስትር በበኩላቸው የበረታው የሚሳኤልና የድሮን ጥቃት አዲስ የዩክሬናውያን ስደተኞችን ማዕበል እንዳያስከትል አስጠንቅቀዋል። በዩክሬን የኤሌክትሪክ ኃይል የማሞቂያ አቅርቦት ውሃ ከሌለ ይሄ አዲስ የስደተኞች ሱናሚ ይፈጥራል ብለዋል ፍራንክፈርተር አልማጌን ለተሰኘ የጀርመን የዜና አውታር። የተከበራችሁ የኮከብ ሚዲያ ተከታታዮች ለአሁን ያልናቸው ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ